የአሜሪካን የነዳጅ አባት የዓለማችን የአሁኑ ስልጣኔ ምንጭ ነዳጅ ዘይት መሆኑ ይነገራል። ተቆፍሮ በብዛት ከወጣበት የ20ኛው መቶ ክፍለ ዘመን ጀምሮም የኢንዱስትሪ አብዮትን በማፋጠን የዛሬ ስልጣኔ መሰረትነቱም እዚህ ይጠቀሳል። የዛሬው ዓለምም ያለ ነዳጅ ዘይት የማይታሰብ ነው። ምክንያቱም የዓለማችን የኃይል ምንጭ እስከ 50 በመቶ የሚመነጨው ከዚህ ነዳጅ ዘይት ነውና፣ እንዲሁም ለዓለም ምጣኔ ሀብት የሚያፈሰው ገቢ ከሁሉም የገቢ ምንጮች የላቀ ነው። እናም ከስልጣኔና የገቢ ምንጭነቱም አልፎም ነዳጅ ዘይት የዓለም ፖለቲካ ትኩሳት እስከ መሆን ደርሷል። እንዲህ ተጽዕኖ የበዛው ነዳጅ ዘይት ከምድር ውስጥ ተቆፍሮ በገፍ የቀረበበት ዘመን የ20ኛው መቶ ክፍለ ዘመን ነው። ምድሩ ደግሞ አሜሪካ። ከምድረ ገጽ ይገኝ የነበረን ድፍድፍ በመጠቀም ተወስኖ የዘለቀው አሰራር በመቀየር በአሜሪካ ታሪክ ስማቸው የሚነሱ ጥቂት ሰዎች አሉ። የነዳጅ ዘይት አባት በመባል የሚታወቀው ግን በቀደመው ሙያው በእውቀት ለጋሽ መምህርነት የሚታወቅ ነው። ከጥልቁ የምድር ከርስ ነዳጅ አወጣለሁ ሲል የብዙዎችን እምነት አላገኝም ነበረም። የዓለቱ ዘይት ይባል የነበረውንም ተቀጣጥሎ ብርሃንም ሙቀትም ይሰጣል ማለቱም፣ እንዲሁም ለብረት ማሽኖች ፍትጊያ ማለስለሻም ቅባትም ይወጣዋልና የአክሲዮን ድርሻ ግዙ ማለቱም የበዙቱ አልተቀበሉትም ነበረም። ግና ለሥራው የሚያስፈልጉትን ሰዎች በማሳመንና ፈተናዎችን በመጋፈጥ ባደረገው ጥረት ነዳጅ ዘይትን ከአሜሪካ ከርሰ ምድር ቆፍሮ ለማውጣት በቃም። በዚህም የአሜሪካ የነዳጅ አባት ተሰኝቷል። ጆርጅ ቢሰል። ዛሬ ነዳጅ ዘይት በማለት የምንጠራው በጥንታዊ የሰው ልጅ ዘንድ ይታወቅ እንደነበረ ድርሳናት ያመለክታሉ። በእርግጥ እንዳሁኑ ከከርሰ ምድር ተቆፍሮ ወጥቶና ተጣርቶ ባይሆንም ድፍድፉ ከምድር ገጽ ወጥቶ እየፈሰሰ የሰውም ልጅ እያገኘው ከጥቅም ላይ ያውለው እንደነበረ መታወቁ ነው በድርሳናት የሰፈረው። በተለይ በመካከለኛው ምስራቅ ቅድመ ዓለም ከ3000 ዓመት በፊት ጀምሮ ከጥቅም ላይ ይውል ነበረ። ለዚህ የምትጠቀሰው ደግሞ ሜሶፖታሚያ ናት። በተለይ በኤፍራጥስ ወንዝ ዳርቻ ሂት በምትባለው ግዛት በብዛት መፍለቁም ተጽፎ ይገኛል። ይህ ደግሞ በቀድሞ የባቢሎን ስልጣኔ የምንለው ማዕከል ነው። በአሁኑ የሀገሮች አከላለል ደግሞ በኢራቅ ባግዳድ አቅራቢያ ማለት ነው። በአንደኛው መቶ ክፍለ ዘመን የግሪኩ ታሪክ ጸሐፊም ዲዮዶር ስለ ባቢሎን ሲጽፍ ካስገረመው አንዱ ከዚህ ከነዳጅ ዘይት ጋር ይገናኛል። በባቢሎን የሚገርመው ቢበዛም ጎዳናዎቿ በአስፋልት የመነጠፋቸውን ያህል ግን አይደንቅም ነበር ያለው። ይህ ደግሞ የተሰራው ከምድር ገጽ ፈልቆ ከፈሰሰው ዝልግልጉና ጥቁሩ ነዳጅ መሆኑ ነው እውነታው። እንዲሁም የባቢሎን ጦር ሰራዊት በዘመኑ በየጦርነት ግንባሩ የማሸነፉ ሚስጥርም ይህ ጥቁሩ ድፍድፍ ነዳጅ ነበረም። በተወንጫፊ አረሮች ላይ እየተቀባ እሳት እየሆነ ወደ ጠላት ይወነጨፍ ነበርና ነው። እናም የባቢሎን የነዳጅ ተወንጫፊ አረሮችን መቋቋም ያቃታቸው ሁሉም ለመገበር መገደዳቸውን ዲዮዶር ጽፏል። በዚህ የዲዮዶር ተረክ ከምድር ገጽ እየፈለቀ የሚፈሰው ዝልግልጉ ጥቁሩ ነዳጅ በመካከለኛው ምስራቅ በብዙ ሀገሮች ለገበያ ይቀርቡ ነበር። ይህም በአብዛኛው ለግንባታ ዛሬ ሲሚንቶ እንደሚጠቅመን ለማጣበቂያነት ይውል ነበርም ይለናል። የባቢሎን ግንቦች የተገነቡት በዚሁ ዝልግልግ ጥቁር ፈሳሽ እንደሆነም ይተርካል። በታላቁ መጽሐፍ ቅዱስ በሕዝብ ዋይታና ጮት ፈረሰ የሚባለው የኢያሪኮ ግንብም እንዲሁም አንዳንዶቹ የድርሳናት ተረኮች እንዲያውም ከዚህም ያልፋሉ። ኖህ ከጥፋት ውሃ የተረፈባት መርከብ ውሃ እንዳይገባባት ተደርጋ የተሰራችው ወይም የውሃ መከላከያ የሆናት ይኸው ጥቁሩ ዝልግልጉ ፈሳሽ ነው ይላሉ። ሙሴ እንዳይገደልባት እናቱም በአባይ ወንዝ ላይ የላከችበት ቅርጫትም ውሃ አይገቤ ተደርጎ የተሰራው ከዚሁ እንደሆነም እንዲሁም በመሬት ከርሰ ምድር እንደ ምንጭ ፈልቆ ይፈስ የነበረው ዝልግልጉ ፈሳሽ ዘይት በጦርነት እንደ እሳት ተወንጫፊ መሆኑም ባቢሎንን ብቻ ሳይሆን ለድል ያበቃው እስከ መካከለኛው ዘመን ድረስ በጦርነት ላይ መዋሉ ተጽፎ ይገኛል። ዛሬ የረጅም ርቀት የጦር መሳሪያዎች የሚባሉትን እንደ ሞርተር ያሉትን በመሰለ መልኩም ጥቅም ላይ የዋለ በተለይ በአጥር የተከበቡ ከተሞችንና ቤተ መንግስቶችን ጥሶ ለመግባት በየጦር ግንባሩ መዋሉም ተተርኳል። በ1100 ዓመተ ምህረት የክርስቲያን መስቀል ጦርነት ተዋጊዎች ተጠቅመውበታል። የግሪክ እሳት በሚሉት የተጠቀሙት ነዳጅን ሲሆን
ጠላታቸውንም አሸንፎበታል። እንዲሁም በብዙ ከተሞች ለአስፋልት መንገድነት መዋሉም በአውሮፓ የመካከለኛው ዘመን ድረስ የዘለቀ ነው። ብርሃን ይሰጥ ዘንድ መሞከሩ አልቀረም። ያልተጣራ ድፍድፍ በመሆኑም አልተሳካም እንጂ። በአብዛኛው ግን ይህ ዝልግልግ ጥቁር ፈሳሽ ለመድኃኒትነት መዋሉ ሁሉም የታሪክ ጸሐፊዎች ይስማሙበታል። በአንደኛው መቶ ክፍለ ዘመን የሮማ ታሪክ ጸሐፊው ፕሊኒ ጥቁሩ ድፍድፍ ፈሳሽ ቁስሎችን ያድናል ሲል ከትቧል። እንዲሁም የጥርስ ህመምን ይፈውሳል፣ ተቅማጥን ያቆማል፣ የሆድ ህመምን ይፈውሳል እያለ መድኃኒትነቱን ይዘረዝራል። እረ እንዲያውም የዓይንን የማየት አቅም ጨምሮም ብርሃንንም ይሰጣል ይላል። ከሁሉ በላይ ይህ ከመካከለኛው ምስራቅ እስከ አውሮፓ በሐኪሞች ይታዘዝ የነበረ ነው። እናም ይህ ጥቁር ፈሳሽ ከመካከለኛው ምስራቅ እስከ አውሮፓ በሐኪሞች ለፈውስነት ይታዘዝ እንደነበረ ነው የተጻፈው። እስከ አሜሪካም ዘልቆ የበሽታዎች ፈዋሽነቱ ተጽፏል። Before 1859 oil was called petroleum of course ከ1859 በፊት ነዳጅ ወይም በሳይንሳዊ ስሙ ፔትሮሊየም በመባል የሚታወቀው በአካባቢው ሕዝብ የዓለቱ ዘይት ወይም ሴኔካ ዘይት በመባል ነበር የሚታወቀው። አብዛኛውን ጊዜም ለመድኃኒትነት ነበር የሚውለው። ይህ ደግሞ የጥንት ዘመን ታሪክ እንዳይመስላችሁ። የአውሮፓ የህዳሴ ዘመን የሚባለው ሁሉ አልፎም እስከ አሜሪካም የለውጡ ንፋስ ደርሶም ቀጣዩ የኢንዱስትሪ አብዮት በተካሄደበት ዘመን ጭምር እንጂ የኢንዱስትሪ አብዮት በዓለም ናኝቷል በሚባልበት የ20ኛው መቶ ክፍለ ዘመን ድረስ ከመሬት ገጽ እንደ ምንጭ ፈልቆ የሚገኘው ጥቁሩ ዝልግልግ ፈሳሽ ነው ፈዋሽነቱ ታውቆም በመድኃኒትነት ይሰጥ የነበረውና በመሬት ገጽ እንደ ምንጭ የሚፈልቀውና ጥቁሩ ዝልግልግ ፈሳሽ ዛሬ የነዳጅ ድፍድፍ የምንለው ጠቀሜታ በእጅጉ የታወቀውና የዋለውም በመካከለኛው ምስራቅ ነው። የሮማ ሥርወ መንግሥትም በዓለም ላይ በነገሰ ዘመን መካከለኛው ምስራቅንም ጠቅሎ ነበርና ዕውቀቱን መዋሱ አልቀረም። በተለይ በመካከለኛው ዘመን የአውሮፓ ስልጣኔ በሚባለው መነኮሳት የድፍድፉን ፈዋሽነት ዕውቀት ቀስመው ሐኪሞቹ እነሱ ነበሩ። የድፍድፉ ነዳጅ ሚስጥር አውሮፓ መድረሱም በተለይም በ19ኛው መቶ ክፍለ ዘመን ለውጥ አምጥቷል። ይህም ድፍድፉን አጣርቶ ዛሬ ነጭ ጋዝ ወይም ኬሮሲን የምንለውን ላምባ የተገኘው በዚህ ዘመን በአውሮፓ ነውና በእርግጥ ይህ ዕውቀት የተቀዳው ከአረብ ልሂቃን ነው የሚሉም እንዳሉ እዚህ ይጠቀሳል። በባቫሪያ፣ በሲሲሊም፣ በፖ ሸለቆም፣ በሃኖቨርና ጋሊሺያም ድፍድፉ እየተጣራ ነጭ ጋዝ እየተመረተ ለገበያ ይቀርብ እንደነበረም ተጽፎ ይገኛል። በተለይ ቪየና የዘመኑ የነጭ ጋዝ ዋነኛ ገበያ ነበረች። ይሁንና ዋነኛው የምርቱ ምድር የምስራቅ አውሮፓ ግላሺያ እንደነበረ ተጽፏል። በ150 መንደሮች የነዳጅ ሥራ ይቀላጠፍባት እንደነበርም እንዲሁም በ1859 ብቻ 36,000 በርሜል ነዳጅ ለአውሮፓ ገበያ መቅረቡ በድርሳን አሰፍሯል። ይህ ደግሞ በዋነኛነት ከግላሺያና ከሮማንያ ነበረም። ይሁንና የዘመኑ ችግር ድፍድፉን ከጥልቁ ምድር ማውጣት አለመቻሉ ነበረም። ከምድር ገጽ እንደ ምንጭ የሚፈሰው ድፍድፍ ከማጣራት አልፎም በእጅ በትንሽም ቢሆን ጉድጓድ ለመቆፈር ቢሞከርም ይህ ሁሉ የነዳጅ ዘይትን አጣርቶም ነጭ ጋዝን ማግኘት ግን በዘመኑ ለዛሬዋ ሀያል አገር አሜሪካ ፍጹም የማይታወቅ እንግዳ ምስጢር ነበረ። ታሪክ የሚሰራው ተገቢው ሰው ወይም ሰዎች በትክክለኛው ዘመን ሲገኙ ነው የሚል ብሂል አለም። ሰውና ዘመን ሲገጣጠም እንደማለት ነው። ይህም የነዳጅ ዘይት ዘመን በሚባለው የ20ኛው መቶ ክፍለ ዘመን በተለይ በአሜሪካ እውን ሆኗል። በዚህ ተረክ ውስጥ የበዙ ሰዎች ሲኖሩም የአሜሪካ የነዳጅ ዘይት አባት እንዲያውም እነሱም የዓለም የነዳጅ ዘይት አባት ነው የሚሉት ጆርጅ ቢሰልን እናስቀድም። ቢሰል ራሱን ለትልቅነት ያበቃ መሆኑ ይነገርለታል። ለዚህም የሚጠቀሰው በትውልድ አገሩ ኒው ሃምፕሻየር ያሳደጉት ጸጉራማ ልብሶችን ሻጩ አባቱም በ12 ዓመቱ መሞታቸው ነው። እናም ከዚህ ጊዜ ጀምሮም ራሱን እየጣረና እየጋረ ያስተማረ ነው ጆርጅ ቢሰል። አነስተኛ የጉልበት ሥራዎችን ሁሉ ሳይንቅ ከትምህርት ጋር አብሮ እየከወነም ለኮሌጅ መብቃቱ ይነገራል። የከፍተኛ ትምህርቱን በዳርትማውስ ኮሌጅ ሲከታተልም እያስተማረ እንዲሁም ለጋዜጦችና መጽሔቶች መጣጥፎችን እያቀረበ ነበር መማር የቻለው። በትምህርቱም የላቀ ሆኖ ሲጨርስ
ከአንድም ሰው ከዘመዶቹ እንኳን $1 የደገፈው እንደሌለ ተጽፏል። የከፍተኛ ትምህርቱን ካጠናቀቀ በኋላም ለነፍስያው ትርጉም ያለው የሕይወቱን ጥሪ ለማግኘት በበዙ የአሜሪካ ግዛቶች እየተዘዋወረ ሰርቷል። የላቲንና ግሪክ ፕሮፌሰር ነውና በዋሽንግተን ዲሲ አስተምሯል። ይሁንና የዘመኑ የአስተማሪ ገቢ እዚህ ግባ የሚባል አልነበረምና በማስተማሩ ብዙም አልቆየም ይላሉ የታሪኩ ጸሐፊዎች። እናም በዘመኑ የተሻለ ገቢ ወደሚያስገኘው ጋዜጠኝነት ሙያ ገባም። በሪችሞንድም ለሚገኙ ጋዜጦች ነበር የተቀጠረው። ይህም አላረካ ቢለው ጉዞውን ጀምሮም ኒው ኦርሊያንስ መኖሪያውን አደረገም። ለብዙ ጋዜጦችም ይጽፍ ነበር። መጣጥፎቹም እሱንም ለታላቅነት ያበቃውን የትምህርትን አስፈላጊነት ላይ የሚያተኩሩ ነበሩ። በዚህም የተሳቡትና በችሎታ የተማመኑት የከተማዋ የትምህርት ቦርድ አባላት በከተማ የሚገኘውን የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አድርገው ቀጠሩት። በዚህም ሳያበቃም የከተማዋ የሕዝብ ትምህርት ቤቶች የበላይ ለመሆን በቃም። በተለይ በዘመኑ ጆርጅ ቢሰል ራሱን በራሱ ማስተማሩን መቀጠሉ ነው በአግራሞት የሚጠቀሰው። ሕግ በተለይም ፍትሐ ብሔርን ጠንቅቆ ማወቁ ይነገራል። እንዲሁም የበዙ የውጭ ቋንቋዎችን ራሱን አስተምሯል። ፈረንሳይኛ፣ ስፓኒሽ፣ ፖርቹጊዝ አቀላጥፎ መናገሩ እዚህ ይጠቀሳል። ሂብሩ፣ ሳንስክሪት፣ ጀርመንኛም ቀድሞ ከሚታወቅበት ላቲንና ግሪክ ጋር እንዳሻው የሚጽፍባቸውና የሚናገርባቸው ቋንቋዎች ናቸው። ግና በዚህ ዘመን ጤናው ተቃወሰና ሥራ መልቀቁ የግድ ሆነ። ይህም የራሱንም የሀገሩንም ከዚያም አልፎ የዓለምን ታሪክ የቀየረበት አጋጣሚ ለመፈጠር ምክንያት ሆነ። በጤና እክል ከሥራው ጡረታ የወጣው ጆርጅ ቢሰል ወደ ትውልድ አገሩ ኒው ሃምፕሻየር ነበር ያቀናው፣ ወደ ሰሜን አሜሪካ። በዚህ ጉዞ ታዲያም ምዕራብ ፔንሲልቫኒያን ማቋረጥ ነበረበት። እናም በዚህ በፔንሲልቫኒያ ግዛት በዘመኑ አጠራር የዓለቱ ዘይት የሚባለውን ነዋሪዎች ሲሰበስቡ ማየቱ ነው ሕይወቱን ቀያሪ አጋጣሚው። ዛሬ ድፍድፍ ነዳጅ የምንለው መሆኑ እንግዲህ በምድር ገጽ ላይ እንደ ምንጭ ፈሶም የፔንሲልቫኒያ ነዋሪዎች በጨርቅ እየነከሩና እየጨመቁም ያጠራቅሙት የነበረው። ወደ ትውልድ ግዛቱን በደረሰ ጊዜ ወደ ተማረበት ዳርትማውስ ኮሌጅ አምርቶ ምርምሮችን ማገላበጡ አልቀረም። ከፔንሲልቫኒያ በጠርሙስ ተቀድቶም የመጣ ድፍድፍ ነዳጅ ምርምር እየተደረገበትም ተመለከተም። በበሽታ ፈዋሽነት ለመድኃኒት ለምዕተ ዓመት ይውል እንደነበረም አወቀም። ከሁሉ በላይ ግን ይኸው የዓለቱ ዘይት የሚባለው ጥቁር ድፍድፍ ተቀጣጣይ ወይም ነዳጅ ይሆናል የሚለው ሐሳብ ነው የጆርጅ ቢሰልን የወደፊት ሕይወት የሚቀይር ውጤት ያስነሳው። አውሮፓ ቀድማ ድፍድፉን በማጣራት ነጭ ጋዝ አውጥታ እያነደደች ብርሃን አግኝታበት እህልም እያበሰለችበት ቢሆንም ይህ በዘመኑ በ19ኛው መቶ ክፍለ ዘመን አጋማሽ አሜሪካ አታውቀውም ነበርና በዘመኑ በአሜሪካ ለብርሃንነት በየቤቱ የሚበራው ዘይት ደግሞ የአሳ ነባሪ ዘይት፣ ከማር ሰፈፍ የሚጣራው በሀገራችን ጧፍ የምንለው አይነት ነበሩ። በተለይም የአሳ ነባሪ ዘይቱ እጅግ ውድ ነበረን። እናም ጥቁሩን ድፍድፍ ወደ ተቀጣጣይ ነዳጅነት መቀየር ከተቻለም በቅናሽም በብዛት ማቅረብ ይቻላልና ድህነት ደህና ሰንብት መሆኑን ጆርጅ ቢሰል አላጣውም። እናም ራዩን እውን የማድረግ እንቅስቃሴ ጀመረ። ጆርጅ ቢሰል ከዓለቱ ዘይት ወይም ከጥቁሩ ድፍድፍ ተቀጣጣይ ነዳጅ መገኘቱም ከድህነት እስከ መጨረሻው እንደሚያላቅቀው አምኗል። ለብረታ ብረት ማሽኖች ማለስለሻ መሆኑም ማመኑንም እንዲሁም። ይህን ለማሳካት ደግሞ ኩባንያ ማቋቋም ነበረበት። Among the fortune hunters was a man named George Bissell. የነዳጅ ሀብቱን ከሚያሳድዱት አንዱ ጆርጅ ቢሰል የሚባለው ሰው ነው። የጨው አውጪዎች በምዕራብ ፔንሲልቫኒያ ጉድጓዳቸው በነዳጅ እየተበከለ መቸገራቸውን ቢሰል ሰማ። ይህም ለቁፋሮ አነሳሳው። በእጁ ያለው ሀብትን ለማሳካት አይቻለውምና ከሌሎች በአክሲዮን ድርሻ በመሸጥ ሀብት ለማሰባሰብ በዚህ ድርጅት ምስረታ ነው እንግዲህ በአሜሪካ የነዳጅ ታሪክ የጎላ ስፍራ ያለው ጠበቃ ጆናታን ኢቬሌስ ስም በክብር የሚነሳው። ምክንያቱም ሁለቱ ናቸውና በአሜሪካ ታሪክ የመጀመሪያ የሚባለውን የነዳጅ ዘይት አውጪ ኩባንያ ፔንሲልቫኒያ ሮክ ኦይል ኮርፖሬሽንን የመሰረቱት። ይሁንና ኩባንያው ከተመሰረተ በኋላ
ድፍድፉ ተጣርቶ ተቀጣጣይ ነዳጅ ይወጣዋል፣ የማሽኖች ማለስለሻ ቅባትም ይገኛል የሚለውን ማሳመኑ ከባድ ነበረም። ምክንያቱም ሐሳቡ ራሱም ለአሜሪካውያን ፍጹም የማይታወቅ ባዕድ ነበርና። ይህን በሳይንስ ማረጋገጥ በማስፈለጉ ነው የሌላው ባለ ታሪክ ቤንጃሚን ሲሊማን ስም የሚነሳው። ቤንጃሚን ሲሊማን በያሌ ዩኒቨርሲቲ የኬሚስትሪ ፕሮፌሰር ነበረ። አባትየው እንዲያውም የአሜሪካ ኬሚስትሪ አባት ተብለው ይታወቃሉ። እናም ጆርጅ ቢሰል ሲሊማንን ለጥናትና ምርምር ሲመርጠው ይህን ታላቅ የሙያና የቤተሰብ ክብርን ጭምር ለመጠቀም አስቦ ነው ይላሉ የታሪኩ ጸሐፊዎች። የአስተማሪ ገቢ በዘመኑ የሚያኩራራ አልነበረምና ሲሊማንም የምርምር ግብዣውን መቀበሉ አልቀረም። ለሶስት ወራት በፔንሲልቫኒያ ባደረገው ጥናትም ከድፍድፉ ተቀጣጣይ ነዳጅ ተጣርቶ እንደሚገኝ አረጋገጠም። የብረት ማሽኖች ማለስለሻም እንደሚሆንም እንዲሁም። ይህ ደግሞ ለነ ጆርጅ ቢሰል የባለ ሀብቶች ኪስ ለማግኘት መርዳቱ አልቀረም። ከሁሉ በላይ ግን ሲሊማን የአሜሪካንንም ሆነም የዓለምን የነዳጅ ዘይት ታሪክ የቀየረ መፍትሄ ማግኘቱ ነው አዲሱ ነገር። ግኝቱን በአጋጣሚ መከሰቱ ለየት ይላል። ሲሊማን በፔንሲልቫኒያ የመስክ ጥናቱ ሐሩሩ አቃጥሎት ወደ አንድ መደብር እህል ውሃ ሊል ጎራ ማለቱ አልቀረም። በመደብሯ የመስታወት መስኮቶች ላይ ታዲያም የጨው ጉድጓድ እንቆፍራለን የሚሉ ማስታወቂያዎች ተገጥግጠዋል። ይህ ከቻይና የተቀዳ የጨው ጉድጓድ ቁፋሮ ዘዴም ከምድር በታች እስከ 3000 ጫማ ድረስ በመቆፈር ጨው ይወጣበት ነበር በዘመኑ። እናም ሲሊማን በዚህ የጨው ቁፋሮ ዘዴም ድፍድፉን ከምድር ከርስ ውስጥ ማውጣት እንደሚቻል በጥናት ማረጋገጡ ነው በነዳጅ ዘይት ታሪክ ለዋጭ የሚባለው። በቁፋሮው ደግሞ ኮሎኔል የሚባል ሌላ ሰው ባለ ታሪክ ብቅ ይላል። ኤድዋርድ ድሬክ ይባላል። የተለየ የሚባል የሙያ ክህሎት የለውም። የማይሰራው ሥራ ግን አልነበረም። እነ ጆርጅ ቢሰል ለመሰረቱት ኩባንያ የነዳጅ ጉድጓድ ቁፋሮንም ይመራ ዘንድ የተመረጠው በአጋጣሚ ነው ይባልለታል። በጤና እክል ከባቡር ነጂነት የተሰናበተው ድሬክ በአጋጣሚ የነ ቢሰል ባንከኛ ከሆነም ታውንሰንድ ጋር በአንድ ሆቴል ነበር ያረፉት። ቀልደኛውና ተጫዋቹ ድሬክ ታዲያም በሁሉም የተወደደ ነበረም። በተለይ በሚያወራቸው ታሪኮች ሁሉ ራሱን አሸናፊ ጀግና አድርጎ በማቅረቡ የሚታወቅ ነበርና እናም የሚወደው የነበረው የቢሰል ባንከኛም ድሬክን የአክሲዮን ድርሻም እንዲገዛ አድርጎታል። አይሳካም የተባለውን ቁፋሮ የሚመራ ሲፈለግም ታዲያም ባንከኛው ለዚህ የመረጠው ሥራ ፈቱን ድሬክን ነበረም። Colonel Drake was not particularly qualified to be an oil explorer, but of course no one at that time was ኮሎኔል qualified to ድሬክ be an oil በተለይ explorer. የነዳጅ አሳሽነት ብቃት አልነበረውም። በእርግጥ በዛ ዘመን ለነዳጅ አሳሽነት ብቃት ማንም አልነበረውም። ሙያ አለው ከተባለም እሱ ጡረተኛ የባቡር ሹፌርነት ነበርና። የሚገርመው ኮሎኔል የሚል ስም የወጣበት ምክንያት ነው። እነ ጆርጅ ቢሰል የመሰረቱት ኩባንያም የአክሲዮን ድርሻ ሸጦ ባገኘው ገንዘብ በፔንሲልቫኒያ 200 ሄክታር $5,000 ገዝቶ ነበርም። በዚህ በሚደረገው ቁፋሮም መሳካቱን ሁሉም በሚጠራጠረው አዲስ ስለነበረም የሚሳተፉት የበዙቱ የጉልበት ሰራተኞች ናቸውና እነሱ እንዲፈሩት ተብሎ ነው ኮሎኔል ድሬክ ያሉት እነ ጆርጅ ቢሰል። እናም ከ3 ዓመት የበዛ ውጣ ውረድ በኋላ ድሬክ ነዳጅን በቁፋሮ አገኘም። እነ ጆርጅ ቢሰል ደግሞ ሐሳቡን ከጀመሩም ከ6 ዓመታት በኋላም በ1859 በፔንሲልቫኒያ ቲቱስቪሌ ድሬክ የውትድርናን ደጃፍ ሳይረግጥ የተሰጠውን የኮሎኔልነት ማዕረግ ተጠቅሞ ያስተባብር እንጂ የነዳጅ ቁፋሮውን በመከወን እንዲሁ ስሙን የተከለ ቤተሰብ አለም። ቢሊ በሚል የቅጽል ስም የሚጠሩት አንጥረኛው ስሚዝና ልጃቸው ሳሙኤል ስሚዝ ድሬክ የበዙ የጨው ጉድጓድ ቆፋሪዎችን ቀጥሮም ነዳጁን ለማውጣት ቢጥርም አልሳካ ቢለው ነው አባትና ልጅን በስተመጨረሻ የቀጠረው። በተለይም ኩባንያው የመጨረሻውን የሥራ ማስኬጃ የላከበት ወቅት ነበርና የጭንቅ ጊዜ ነበረም። በ1859 የክረምት ወራት ማለዳ ለቁፋሮ ወደ ጉድጓዱ ያመሩት አባት ስሚዝ ነዳጅ እስካፉ ሞልቶ አገኙት። ለባልደረቦቻቸውና ለድሬክ ነዳጅ ተገኘ ብለው አበሰሩም። የፔንሲልቫኒያ ቲቱስቪሌ ግዛት በቁፋሮ ከከርሰ ምድር ነዳጅ በመገኘቱ ዜና ተናወጠች። ከዚህ በኋላማ ለነዳጅ ቁፋሮም በመጡ ሰዎች ግዛቲቱ ተጥለቀለቀች። የከርሰ ምድሯ ነዳጅ እየወጣም ገበያው እየበዛ
አዳዲስ ከተሞች እንዳሸንፈሉ በቁፋሮ ነዳጅን የማውጣቱ የነ ጆርጅ ቢሰል ዘዴም ከፔንሲልቫኒያም አልፎም በመላው አሜሪካ እውን ሆነ። ወደ ካናዳም ዘለቀም። አህጉርም ተሻግሮ አውሮፓም ተጠቀመችበት። ከጥንት ጀምሮ የነዳጅ ምድር ወደሚባለው መካከለኛው ምስራቅ ሲደርስ ደግሞ የዓለም ገጽታ ተቀየረም። 20ኛው መቶ ክፍለ ዘመንም የነዳጅ ዘይት ዘመን የሚባለው ለዚህ ነው። በቁፋሮ ነዳጅ የማውጣቱን ሐሳብ ኩባንያ በመመስረት የጀመረው ጆርጅ ቢሰል እንዳለመው ድህነትን ደና ሰንብት ብሎም ባለጠጋ ለመሆን በቃም። ቢሰልና የንግድ አጋሮቹ በኩባንያው በኩል እስከ $250 ሚሊዮን በማውጣት ግዛቶችን እየገዙም የነዳጅ ቁፋሮን ማጧጧፋቸው እዚህ ይጠቀሳል። ጆርጅ ቢሰልም በአሜሪካ የነዳጅ ኢንዱስትሪ ተመራጭ እስከ መሆን ደረሰም። ለዚህ የሚጠቀሰው ባለሀብቶችን ወክሎም በአሜሪካ ምክር ቤት በመከራከር በነዳጅ ላይ ግብር እንዳይጣል ማድረጉ ነው። ጆርጅ ቢሰል በንግድ መስክም ሁሌም አዲስ አማራጭ የሚመለከት መሆኑም በምሳሌ ይነገርለታል። እሱ የጀመረው በአሜሪካም የከርሰ ምድርን ቆፍሮ ነዳጅ ማውጣት ተጧጡፎም በገፍ ቢቀርብም መጓጓዣ ችግር መሆኑ አልቀረም በዘመኑ። እናም ይህን ቀድሞ የተገነዘበው ቢሰል የነዳጅ ማጓጓዣ የባቡር ትራንስፖርት መገንባቱም እዚህ ይጠቀሳል። የታላላቅ 3 ባንኮችም የበላይ በመሆን ይበልጥ ባለጠጋነቱን አረጋገጠ። በስተመጨረሻ ግን የመረጠው የአሜሪካ ምክር ቤት ኮንግረስ አባል መሆን ነበረ። ከነዳጅ ማውጣቱ ጋር በተያያዘም በአጋጣሚ የቁፋሮው መሪ የሆነው ስመ ኮሎኔሉ ድሬክ መጨረሻ የተገላቢጦሽ ነው። የግኙትን ባለቤትነት ማረጋገጥ ተስኖት ምንም አላተረፈበትምና እንዲያውም መናጢ ድሃ ነበር ይባላል የመጨረሻው የሕይወቱ ዘመን። ለውለታው መንግሥት በዓመት $1500 ብቻ ነበርና የሚከፍለው። ሌላው ገራሚው ተረክ ድሬክ ከሞተ በኋላ በሱ ግኝት እጅግ ባለጠጋ የሆኑት የሮክፌለር ኩባንያ ሐውልት ለውለታ ማቆሙ ነው።